ናት ያለ ጥቅም ነው የሚቀመጠው። ምክንያቱም ያ ሁሉ የባህር በር ለመሸፈን የሚያስችል ምንም አይነት የኢኮኖሚ ግብአት የለም። ኢትዮጵያ ከተጠቀመችበት ግን በጣም ብዙ ህዝብ ስላለ 130-140 ሚሊዮን ህዝብ ስላለ ምጽዋንም አሰብንም ኢትዮጵያ ስትጠቀምበት ትላልቅ መርከቦች ለማረፊያነት ያገለግላሉ። ካልሆነ ለምንም አያገለግሉም። ባይዘው ይሄን ሄዳችሁ በደንብ አጥርታችሁ ማጣራት ትችላላችሁ። እሱ ብቻ አይደለም። ለምሳሌ ለዚህ ነው እኮ ኤርትራን ለምሳሌ አሁን ኤርትራ ያለችበትን ቦታ አሁን ልክ እንደ ጅቡቲ ብታዩት ጅቡቲ ያለችበት ቦታ በጣም ወሳኝ ቦታ ስለሆነ ያ ወሳኝ ቦታ ላይ አሜሪካዎቹም ካምፕ አላቸው፣ ቻይናዎቹም እስራኤል እዛ ቦታ ፍላጎት አላት፣ ዩናይትድ አረብ ኤሚሬት፣ ሳውዲ አረቢያ፣ ፈረንሳይ ሁሉም እዛ ቦታ ላይ የባህር ድንበር ስፍራ ፍላጎት አላቸው። ለምን ቢባል ያሉበት ቦታ ጠባቡ የባህር ክፍል ስለሆነ ብቻ እንጂ ሰፊ የባህር ክፍል ይዘው ምንም አታረጉም። በቃ ምንም ማለት ነው። አሁን የኤርትራ ባህር ያለችበት የቀይ ባህር ሰፈር ለምንም አይሆንም ለኤርትራ። ምክንያቱም ያን ያክል ኢኮኖሚ የላት። ግዙፍ የሚሆኑ መርከቦችን ለማስተናገድ የሚያስችል ምንም ኢኮኖሚ ገና ያን ኢኮኖሚ ኤርትራ የምትገነባ ከሆነ ምናልባት ነዳጅ እንደ ዩናይትድ አረብ ኤሚሬትስ ከፍተኛ የነዳጅ ክምችት ካላት ብቻ ያ ደግሞ የለውም ቦታው። ያ ስፍራ በብዙ ነዳጅ ክምችት የሚታወቅ ቦታ አይደለም። ስለዚህ ምንድነው የወርቅ ክምችት ያለባቸው ቦታዎች ናቸው እነሱ ቦታዎች። ከዛ ውጭ ግን የነዳጅ ክምችት በስፋት የሚታይበት ቦታ አይደለም። ያሉበት ቦታ በረሃ የሚያርፉበት የመጨረሻዎቹ ቦታዎች ናቸው። በረሃ በሚሆንበት ሰዓት ላይ እንደምታውቁት ደግሞ ከባህር ሆድ ክፍል ላይ ነዳጅ የሚመጣው በአብዛኛው እንደምታውቁት ከባህር ወለል ላይ ሚሊየን ነው ሳይንስ የሚለው። እኛ ግን ለሺህ ዓመታት የምንቆጥሩ ለሺህ ዓመታት ቅሪተ አካላት ማለትም የባህር ላይ ፍጥረታት ሞተው ቅሪተ አካላቸው እንደሱ ብቻ አይደሉም፣ ፕላንክተኖችም ጭምር ማለት ነው። እነዚህ ፕላንክተኖችም ትልቅ የባህር አሶችም ይሞቱና የሞቱበት ስፍራ ታችኛው ወለል ላይ አጥንታቸው ከአንደኛው አጥንት እየተደራረበ ሲቀመጥ የነሱ የሃይድሮጅን ካርቦን፣ ናይትሮጅን፣ ኦክሲጅን ውህደት ለረጅም ጊዜ እየተጨመላለቀ ቅሪተ አካላቸው የአሳዎቹ ዘይት እና መሰል ቅሪተ አካላት ረጅም ዘመናት ለሺህ ዘመናት ተጠራቅሞ ካበቃ በኋላ ከነዛ ክፍሎች ወደ ምድር እንዲመጣ ይሆናል። ወደ ምድር እንዴት ነው የሚመጣው ቢባል ደግሞ ለምሳሌ የአረብ ሀገሮችን ካያችኋቸው ከፍተኛ የእሳት ወይም የነዳጅ ምንድነው ይሄ የአየር ሙቀት ያለባቸው ቦታዎች ናቸው። ስለዚህ በመሬቶቻቸው ላይ ከፍተኛ የበረሃማነት የሙቀት ግለት ስላለ እነዚህ ግለት በታች ከውቅያኖስ ክፍል ታች ያሉትን የቀለጡ እነዚህ ድፍድፍ ዘይቶችን ወደ ከርሰ ምድሮቻቸው መካከል ተሽሎክልኮ ወደ በረሃማ ክፍል እንዲገባ ይሆናል። በዛ የተነሳ ከፍተኛ ነዳጅ ክምችት እነዚህ ሰፋፊ የባህር ክፍል ያላቸው ቦታዎች ላይ በከፍተኛ ሁኔታ ለሺህ ዘመናት የተጠራቀመ ነው ታያላችሁ ማለት ነው። እሱ ነው ድፍድፍ ዘይት ሆኖ ወጥቶ ከዛም በኋላ አሁን ለምናየው ነገር በጠቅላላ ጥቅም ላይ ቢሆን ኤርትራ ያለችበት የቀይ ባህር ለዛ የተጋለጠ ወይም ለዛ የቀረበ አይደለም። በዛ የተነሳ ከፍተኛ የነዳጅ ክምችት እኛ ባለንበት ቦታ ላይ ብዙ የለም። ኢትዮጵያም ኤርትራም ያለችበት ቦታ ላይ ብዙ የለም። ጥቂት አለ፣ ግን ብዙ ያን ያክል እንደ ዩናይትድ አረብ ኤሚሬትስ የገንዘብ ማተሚያ ሊሆን አይችልም። ስለዚህ ትንሽ ህዝብ ኖሮት ዓለም ላይ ከፍተኛ የነዳጅ ሀብት እንደ እሷም እኮ